ሎችም አሉ ተመልከት እኔ ሚስቴ ስደውል ቆይ ጠብቂኝ እስክሪብቶና ወረቀት አወጣለሁ ሊስት ለማድረግ ይሄ ስራ ነው በቃ ይሄ እኔ እሷን ለማስደሰት ነው ያለሁት እሷ ስትደሰት ልጆቼ ሲደሰቱ ነው አገልግሎቴ መልካም የሚሆነው ለሌላው መትረፍ የምችለው ስለዚህ ጠብቂ ሃኒ ጠብቂኝ ምን ብሮኮሊን እዚህ መጥቼ ነው ማቀው እኔ ድሮ ኢትዮጵያ ቢሆን አረብ ነበር የሚመስለኝ ብሮኮሊን እሺ ብሮኮሊን ሁለተኛስ ጥቁር ዳቦ ነው ሷም ነጭ ከገዛም አለቀ በቃ ጥቁር ዳቦ ሶስተኛ ውሃ እቺ አጭሯ ረጅሙን እንደ ከውሃም ደግሞ አጭር ለምንድነው አይባክንም ትላለች ኢኮኖሚስት ነች እኔ ምስታይ ዋው ሳው ዝም ብሎ ግማሹን ጠጥቶ ረጅሙን ትቶታ ሄድም እቺ በሰው ልክ የተሰራች ናት አይባክንም ትላለች ስለዚህ አጭሩን ውሃ ለምን አይባክንም ዋው ስለዚህ ሄዳለሁኝ መኪናዬን አቁሜ ይሄን ይሄንም ገዛለሁ ቲክ ራይት ብሮኮሊን አልፏል ጥቁር ዳቦ ተገዝቷል አጭሩ ውሃ ማይባክን ተገዝቷል አለቀ ከዛ ወደ ቤት ነው ሪፖርት ለማድረግ ከዛ ደስ ይላታል ለምን ጉዳዩንም ጓዳውንም ችላ አላልኩም በሰላም እኖራለሁ እኔ ጀግና ቤት ችላ ይላል አየ ይሄ ቤቱን ችላ ማለት የለብህም አንተ ነህ ያለሃት ለሷ ችላ ማለት የለብሽም አንቺ ነሽ ያለሽ እሱ በቤት ውስጥ ችግር የሚፈጥር ማን ነው አንዱ ሳቢ ሌላው አሳሳቢና ተሳቢ ሲሆን ነው ብዙ ችግር የሚፈጠረው በትዳር ውስጥ ሳቢና ተሳቢ የሚባል አለ ወይ ሴትዮዋ ብቻ ናት ሳቢ ሰውየው ይበላል ይጠጣል ስታርባክስ ያመሻል ማታ መኖሪያ ስለሌለው ውጭ ማደር ስለማይችል ቤት መጥቶ ያድራል ትክክል ተሳቢ ነው እሷ ብቻ ነች የምትስበው ትዳር ወይ እሱ ነው የሚስበው እሷ ዝም ብላ በቃ መብላት መጠጣት ቅዱሳን ገብቶ ሻዶ ኮማንዶ ማድረግ ብቻ ሻዶ ኮማንዶ እሱ ብቻ ነው የሚስበው እና ይሄ አይነት ባላንስ አይደለም ያዝናሉ ይሄ የሚስበው ያዝናል ለዚህ ነው እናቶቻችን ሲተርቱ እዚህ ቤት አንድ በሬ ስቦ አንድ ሰው አስቦ ይዘለቃል ትክክል ሁለቱም ነው ለትዳር ማሰብ ያለ አንድ በሬ ስቦ ምክንያቱም ሁለቱም ሲሰሩ ነው ቤት የሚቃናው ስለዚህ ለትዳራችን መዘግየት አንደኛው ምክንያት ነው ዋው እኔ እኮ ሁሌ ነው የምንለው ከተላልቅ ሰዎች ስለ ትዳር ኮርስ ውሰዱ ምንልበት ምክንያት ይሄ ነው አሁን ላይማ ሁላችንም አምባገነን ሆነናል ድሮስ አንተ ስለምታስተዳድር ነው ገንዘቡን አንተ ስለምታመጣው ነው በቃ ከዛ በኋላስ ባልም ተኮፍሶ አይሆንም ብያለሁ አይሆንም ጋሼ ምንም የጨመረው ነገር የለም እድሜ ብቻ ይስጦት እንደርሱ አይነት ሰውን ብቻ ያብዛልን ሚስት ብቻ ነው የጎደለህ እኮ ለምኑ ደስ አለህ በጣም እንዳለው ሰው ሚስት እንዳለው ሰው ነገ ሲመጣ እኮ ግሴ ነገ ሲመጣ እኮ ኮርስህን ወስደህ ባል መሆን ያለበትን ነገር ቀጥለጥ ብለህ ትሆናለህ ለልጆች አባት ለሚስትም ባልም አባትም ትሆናለህ